ማራኪ ትረካ ማራኪ ትረካ በአንድ ሰው ልብ ውስጥ መኖርና ያንን ሰው በሚገባ ማወቅ የተለያዩ ነገሮች ናቸው። አንዳንዴ አብሮ ከማደር በላይ አብሮ ማሰብና የነፍስን ስንጥቅ መረዳት እጅግ ይረቃል። ዛሬ የምናደምጠው እሱ ስለ እሷ የተሰኘው በእንዳለ ጌታ ከበደ የተከተበው ድንቅ ስራ በአንድ ወንድ አይን ውስጥ የምትታይ ሴትን ምስል ብቻ ሳይሆን በውስጡ የተሸሸገችውን እሷን ፍለጋ የሚያደርገውን የስሜት ጉዞ ይተርክልናል። ይህ ማራኪ ትረካ ነው። አብራችሁን ቆዩ። እሱ ስለ እሷ በእንዳለ ጌታ ከበደ። ሳንጋባ እንድንፋታ የሚያስችሉ ባህሪያት እንዳሉኝ እንዲገቡሽ ብዬ ስንትና ስንት ስህተቶችን ነግሬሻለሁ፣ ለራሴ እስኪሰለቸኝ ድረስ። እንዲህ ግልጽ የሆንከው ስለምትወደኝ ነው ብለሽ፣ አንተን ማጣት ራስን ከመግደል አይተናነስም ብለሽ እንዴት ያለው ብፁዕ እንደሆንኩ ልትነግሪኝ ምላስሽን አስወሽው እንጂ አንቺ ከምትገምቺኝ በብዙ ጥፍ እንደማንስ ልታምኚ ፈቃደኛ አልነበርሽ። በውስጥሽ እየበቀልኩ እንደሆነም አውቃለሁ። በአንቺ ውስጥ ያለሁት እኔን እንዴት እንደምጠላው የሚገልጹት ቃላት ሳጣ የቋንቋ ችሎታዬን ነቀፍኩት። የሰማዩን ትኩረት ለማጥፋት የምትሞክረው ጨረቃ በእኔ ትእዛዝ የምትበራ በተፈላጊ ጊዜና ቦታ ፀሐይን የማባረር እንዲሁም ዝናቡም እንዲያባራ የማድረግ ችሎታ እትሸረኝ ይመስልሻል አይደል? አየሹ አንቺ ውስጥ ያለሁት እኔን ምን ያህል ከትክክለኛው እኔነቴ እንደሚለይ እንዴት ደስ እንደማለ ላይሽኝ። ይህ ሁሉ ተደማምሮ አንቺ ውስጥ ያለሁት እኔን ጠልቼ ብርቅሽ ተሳስቻለሁ። ምን ነው ቢባል እኔና አንቺን አብረን እንውላለን፣ ሌሊቱን በመተቃቀፍ እናነጋዋለን፣ ግን አልተዋወቅንም። ያላወቅሽኝ ራሴን ስለደበኩሽ አይደለም። አንቺ ውስጥ በስም ይጸላ ሰርተሻል፣ ግን አላድንሽም። አንደኛ ነገ ባል ሊሆንሽ ዝግጁ የሆነውን ሰው ልትተዩ ምክንያት አልሆንኩም። ሁለት ባህር ማዶ ሄደሽ የመማር ዕድል አግኝተሽ የሰረስሽው ካንተ ርቆ መኖር እንዴት ይሆንልኛል ብለሽ አይደለም። ሶስተኛ አባትሽ አባትነታቸውን የካዱት እሳቸው ሊቅ የተሰኙበትን ሃይማኖት ትተሽ የኔን እምነት ስላልመለክሽው አይደለም። አራተኛ የተዋወቅንለት አይደል እንዴ እርቃንሽን ስትሆኚ ምን እንደምትመሲ በማሰላሰልና በመጎምጀት የማባክነውን ጊዜ ወደዋለሁ ብዬ ፍላጎቴን እንድትፈልጊ ያነሳውብሽ ወዘተረፈ። አየሽ የማላውቀውና ለስነ ልቦና ባለሙያ የማያማክሩት ህመም አለብኝ። ሳስበው ያመኛል። ራሴን አይደለም የሚያመኝ፣ ጨጓራዬን አይደለም የሚያገረሽብኝ። ያመኛል፣ እንዲሁ ያመኛል የሆነ ነገሬን አንቺ ጋር ሰውን ብቻ የሚነሳብኝ። እንዲህ ያልኩ እንኳን ተናፍቅኛለሽ፣ ታስፈልግኛለሽ። አለመውደድን መውደድ አለመፈለግን መፈለግ የማይቻል ስለመሰለኝ ይሆን ያው ተናፍቀኝ እኔ ማዜምልሽ ወይስ እየዘባረኩ ይሆን? ላገኝሽ ፈልጋለሁ። ባላገኝሽ እንኳን አንቺን የምትመስለዋን እየወደደችኝ የምትሰቃየዋን ፈልጌ ማንንም እንዳይነጥቀኝ አድርጌ ይዛታለሁ። አንዳንድ ጊዜ ይህን ሁሉ ካልኩ በኋላ ከፍ ዝቅ አድርጌ ካነሳውሽ በኋላ አንድ ጥያቄ ወደ ውስጥ ይገባል። ወይስ ከውስጥ ይወጣል ነው ማለት ያለብኝ? አንቺ ግን በእውነት አለሽ እንዴ ብዬ ራሴን ጠይቀዋለሁ። ወይስ እኔ ለኔ የፈጠርኩሽ ራሴን መግረፍ ስፈልግ መታመም፣ መሰቃየትና ማሰቃየት ስፈልግ ስሜትና ቃላት የማቀብልሽ ህመሜ ነሽ እያልኩ ግንኙነታችንን ጠረጥረዋለሁ። እያለሽ የሌለሽ ይመስለኛል። ጻፊልኝ። ፍቅር
መቼ ነው ስቃይ የሚሆነው? ወይስ ስቃዩ ራሱ የፍቅር ማረጋገጫ? ደራሲው በመጨረሻው ገጽ ላይ እንደሚጠይቀው አንቺ በእውነት አለሽ ወይስ እኔ ራሴ የፈጠርኩሽ ስሜት ነሽ የሚለው ጥያቄ በሁላችንም ሕሊና ውስጥ የሚከረከር ይመስላል። በቃላት የማይገለጽ ስሜትን በቃላት ሲያታግለን የቆየው እሱ ስለሷ የሰኘው ትረካ እዚህ ላይ ያበቃል። በቀጣይ በሌላ በአማረና ድንቅ በሆነ ትረካ እስክንገናኝ ቸር ሰንብቱ።